የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የጸሎት አባት ክቡር አባታችን መላከ ሰላም መምህር ለይኩን ብርሃኑ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የገዳማችን የተስፋ ስዱዳን ሰንበት ትምህርት ቤት መዘምራን፣ መዘምራት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። የምሕረት የቸርነት የይቅርታ የሰላም የፍቅር ባለቤት አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ለዚህች ዕለት ለዚህ ሰዓት አድርሶ በዚህ በተቀደሰው አደባባይ በአውደ ምሕረቱ በቤተ መቅደሱ ተገኝተን ቃሉን እንድንሰማ፣ እንድንዘምር፣ እንድናመሰግን፣ እንድናስቀድስ ስሙን እንድንጠራ ስለረዳን ስሙ ለዘለዓለም የተመሰገነ ይሁን። ወበልዎሙ ቀርበት መንግሥተ እግዚአብሔር ሀቤክሙ፣ የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። የሉቃስ ወንጌል ምዕራፍ 10 ቁጥር 9 ላይ የምናገኘው የመድኃኒታችን የኢየሱስ ክርስቶስ ቃል ነው፣ ወንጌል ነው። ይህንን ቃል መነሻ አድርገን አጠር ላለ ደቂቃ የዕለቱን ወንጌል እንድንሰማ እንድንማር ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። በቅዳሴው መካከል የተነበበልን ወንጌል የሉቃስ ወንጌል ምዕራፍ 10 ነው። ከቁጥር 1 ጀምሮ እስከ 13 የሚገኘው ቃል ነው። መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማጣፈጥ ወይም ደግሞ የጨለመውን ዓለም ብርሃን ለመስጠት ብርሃን ለመሆን ራሱ አማናዊ ብርሃን ነው። ጨለማ የማይቀርበው የማይደርስበት እውነተኛው ብርሃን ወጽልመትኒ እይረክቦ ወእይቀርቦ፣ ጨለማም አይቀርበውም ይላል። ጨለማ የተባለ ይሄ ግዙፉ ወይም ደግሞ እኛን ብርሃን እንዳናይ የሚከለክለን የብርሃን ተቃራኒው ብቻ ሳይሆን ጨለማ የተባለ ራሱ ዲያብሎስ ነው። ዲያብሎስ የማይቀርበው ማለት መድኃኒታችን ኢየሱስ ክርስቶስ በሦስቱ አርእስተ ኃጣውእ ዲያብሎስን ድል እንዳደረገው ድል እንደነሳው መቅረብ እንደማይችል እርሱ ብቻ ሳይሆን በእርሱ ያመኑ ደቀ መዛሙርትንም ክርስቲያኖችንም እርሱን አምነው ተስፋ አድርገው የእሱን ስም ሲጠሩ በስመ አብ ወወልድ ወመንፈስ ቅዱስ ብለው ስሙን ጠርተው ሲያማትቡ እሱ እንደሚርቅ እንደማይቀር መጽሐፍ ያስተምረናል። በሌላ መንገድ ደግሞ ጨለማ የተባለ ኃጢአት ነው። ጨለማ የማይቀርበው መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ፍጹም ሰው ነው። የእኛን ፍጹም ሥጋ ነው የተዋሃደው። እንደኛ የሚራበውን፣ የሚጠማውን፣ የሚደክመውን፣ የሚታመመውን ሥጋችንን ነው የተዋሃደውና ፍጹም ሰው ሆኗል። የሰው ባህሪን ከኃጢአት ብቻ በቀር መጽሐፍ እንደሚለን ከኃጢአት ብቻ በቀር ሰው የሆነውን ሆኗል። ታሟል፣ ደክሟል፣ በልቷል፣ ጠጥቷል። እነዚህ ሁሉ የሰውነት ባህሪዎች ስለሆኑ በመድኃኒታችን በኢየሱስ ክርስቶስም ላይ ተደርገዋል። ነገር ግን ያለ ኃጢአት ብቻ በቀር ሰው አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ፣ ሁለቱም ባህሪ ይስማማዋል። እኛ የተፈጠርንበት ዓላማ ለጽድቅ፣ ለቅድስና፣ ለእውነተኛ ሕይወት ብቻ ቢሆንም ነገር ግን እኛ በራሳችን ጥፋት ምክንያት በራሳችን ስህተት ምክንያት ሞትን ወደ ዓለም ስበን ስላመጣ ነው። ከዚያ በኋላ በየጊዜው ሕይወታችን ይጎሰቁላል፣ በኃጢአት ውስጥ እንኖራለን። እግዚአብሔር ሲያግዘን ሲረዳን ደግሞ በንስሐ ጽድቅን እንሰራለን፣ ወደ ጽድቅ እንመለሳለን። ስለዚህ
የእኛ ሕይወት አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ኃጢአት እየተመላለሰ አንድ ጊዜ ወደ ክብር፣ አንድ ጊዜ ወደ ሐሳር እየተመላለሰ ይኖራል። እግዚአብሔር በባሕርዩ ግን ጻድቅ ነው፣ ቅዱስ ነው፣ ንጹሕ ነው፣ ኃጢአት የለበትም። ስለዚህ እውነተኛው ብርሃን አማናዊ ብርሃን መድኃኒታችን ኢየሱስ ክርስቶስ ጨለማ አይቀርበውም ሲባል ኃጢአት የሌለበት መሆኑን ዲያብሎስ በእርሱ ዘንድ የሌለ የማይቀርበው መሆኑን በክርስቲያኖች እርሱን ባመኑ ክርስቲያኖችም ዘንድ የማይቀርብ መሆኑን ሲነግረን ሲያስተምረን ነው። ስለዚህ አማናዊ ብርሃን መድኃኔ ዓለም ኢየሱስ ክርስቶስ ደቀ መዛሙርቱን ደግሞ በጸጋ ብርሃን አድርጎ ወደ ዓለም ልኳል። የመጀመሪያዎቹ ደቀ መዛሙርት 12ቱ ደቀ መዛሙርት 12ቱ ሐዋርያት ናቸው። አንተሙ ውእቱ ብርሃኑ ለዓለም፣ እናንተ የምን ብርሃን ናችሁ? የዓለም ብርሃን ናችሁ አላቸው። እሱ ቸር ነው መድኃኔ ዓለም ኢየሱስ ክርስቶስ። እሱ ብርሃን ስለተባለ እነሱ ብርሃን እንዳይባሉ አልከለከላቸውም። ብርሃን ተብሎ የጸጋ ብርሃንነትን ደግሞ ለእነሱ ሰጥቷቸዋል። እናንተ ብርሃን ናችሁ፣ ሄዳችሁ የጨለመውን ዓለም ጨለማውን ዓለም በወንጌል ብርሃንነት ለውጡ፣ ብርሃኑን አብሩ ብሎ ወደ ዓለም ልኳቸዋል። በማቴዎስ ወንጌል ምዕራፍ 10 ላይ በስፋት ጥሪያቸውን፣ አገልግሎታቸውን፣ ታሪካቸውን ተጽፎ እናገኘዋለን። እነዚህ የመጀመሪያዎቹ ናቸው። እነዚህኞቹ ደግሞ 72ቱ አርድእት የሚባሉት ናቸውና መድኃኒታችን ኢየሱስ ክርስቶስ እነዚህንም መከሩ ብዙ ስለሆነ ለመከሩ ብዙ ሰራተኞች አገልጋዮች ስለሚያስፈልጉ እነዚህንም መረጠ፣ እነዚህንም ጠራ። ከመረጠ ከጠራ ከሾመ ስልጣን ከሰጠ በኋላ ወዴት አሰማራቸው? ወደ ዓለም አሰማራቸው። ሂዱ አላቸው። ለፍጥረተ ዓለም ለዓለም ምንን ስበኩ? ወንጌልን ስበኩ ብሎ ወደ ዓለም እንደላካቸው በዕለቱ የተነበበው ወንጌል ያስተምረናል። እና ወደ ዓለም ሲልካቸው ሙሉ ስልጣን ሰጥቶ ነው። ማስተማር የማስተማር ስልጣን ብቻ አይደለም፣ የመስበክ ስልጣን ብቻ አይደለም፣ የመፈወስ ስልጣንንም ሰጥቶ ነው የላካቸው። የማዳን የመፈወስ ሕሙማንን እንዲያድኑ ለምጻምን እንዲያነጹ፣ ይሄ ብቻ አይደለም፣ ሙታንንም ደግሞ እንዲያስነሱ በእሱ ስም የእሱን ስም እየጠሩ እንዲያስነሱ ይህንን ስልጣን ሰጥቷቸዋል። ሲልካቸው ሌላው ያዘዛቸው ነገር ምንድን ነው? ለእናንተ የሚያስፈልገውን ነገር ሁሉ ይዛችሁ አትሂዱ አላቸው። ለእግራችሁ ጫማ አይኖራችሁ፣ ለአካላችሁ ደግሞ ምን አይኖራችሁ? ልብስ አይኖራችሁ፣ አያስፈልጋችሁም። ለእጃችሁ በትር አይኖራችሁ፣ ወይም ደግሞ ከረጢት ምግብ፣ መብል፣ መጠጥ ያስፈልጋል። ነገር ግን ይሄ ያስፈልጋል ብላችሁ ይህንን ሁሉ ስትሰበስቡ አትኑሩ፣ አትቆዩ። አሁን ሂዱ፣ ወንጌልን ብቻ ስበኩ አላቸው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ጫማ ማድረግ፣ ልብስ መልበስ፣ ልብስን መያዝ ኃጢአት ሆኖ አይደለም፣ ኃጢአት ሆኖ አይደለም። መብል መጠጥ ያስፈልጋል፣ ለሰውነት ልብስ ያስፈልጋል። እሱ እንደሚያስፈልገን አውቆ ነው የሰጠን። ነገር ግን ያን ጊዜ ዓላማቸው ወንጌልን መስበክ፣ ዓለምን መለወጥ ነውና በዚህ በቁሳዊው ነገር ተተብትበው እንዳይቀሩ ነው። መመኪያቸው፣ ኃይላችን፣ ተስፋችን ይሄ ቁሳዊው ነገር ብለው እንዳያስቡ ነው። በቁሳዊ ነገር በቁሳቁስ ነገር እንዳይመኩ፣ ጫማ አለን፣ ልብስ አለን፣ የሚበላ የሚጠጣውን ይዘናል፣ ስለዚህ የሚያስቸግረን ነገር የለም፣ አንቸገርም ብለው በቁሳዊው ነገር፣ በጊዜያዊው ነገር፣ በስጋዊው ነገር፣ በምድራዊው ነገር እንዳይመኩ ነው። የሚመካ በማን ይመካ ይላል መጽሐፍ? ተናገሩ። በማን ይመካ? እግዚአብሔር ይመካ። ትምክህት ሁሉ በእግዚአብሔር ነው። እኛ ትምክህታችን፣ መመኪያችን፣ ተስፋችን ማን ብቻ ነው? እግዚአብሔር ብቻ ነው። ይሄ ቁሳዊው ነገር ያልፋል፣ ጊዜያዊ ነው። ብንደገፈው ሸምበቆ ነው፣ ብንመረኮዘው ሸምበቆ ነው፣ ይሰበራል። ተሰብሮም እኛን ይሰብረናል። ተስፋ ሊሆን አይችልም፣ መመኪያ ሊሆን አይችልም። ለጊዜው እንድንገለገልበት እንድንጠቀምበት እንደ ጊዜያዊነቱ እንድንገለገልበት ተሰጥተናል እንጂ
እንድናምነው፣ እንድናመልከው፣ ተስፋ እንድናደርገው አልተሰጠንም። ይህንን ነው በሐዋርያት ታሪክ ላይ ሕይወት ላይ የምንመለከተው። መድኃኒታችን ኢየሱስ ክርስቶስ ወደዚያ ሂዱ ሲላቸው ይህንን ትታችሁ ሂዱ፣ በቃ ተስፋችሁ እኔ ነኝ ሲላቸው ነው። መመኪያችሁ እኔ ነኝ። በሚገጥማችሁ ነገር ሁሉ ከፈተና ከመከራ እንድትወጡ ኃይሉን ማን ይሰጣቸዋል ነው? እግዚአብሔር ይሰጣቸዋል። እኔ እሰጣቸዋለሁ እያላቸው ነው። እውነት ነው። ሲሄዱ በዓለም ላይ ብዙ መከራ ነበረባቸው። እንዲያውም ሲላኩ ምንድነው የተባሉት? እኔ እንደ በጎች በምኖች መካከል ልካቸዋለሁ፣ በተኩላዎች መካከል ልካቸዋለሁ። ወናሁ አነ እፌንወክሙ ማእከለ አባግዕ ማእከለ ተኩላት ከመ አባግዕ ማእከለ ተኩላት፣ በተኩላዎች መካከል እልካቸዋለሁ። ተመልከቱ። እነዚህ አራዊቱ እንስሳቱ ማለት አይደለም። ለጊዜው እንደ ሰው ተፈጥረው በጸባያቸው በሕይወታቸው እንደ አራዊት የሆኑ መጽሐፍ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ይላል። የሰው ልጆችን ሕይወት እንደ እንስሳ ሆኑ እንስሳን መሰሉ ይላል። ከእንስሳት በላይ ደግሞ አውሬን የምንመስልበት ጊዜ አለ። ጠባያችን ተቀይሮ እንደ አውሬ ተናካሽ የሚሆንበት ጊዜ፣ አስቸጋሪ የሚሆንበት ጊዜ አለ። ስለዚህ በእነሱ መካከል ነው የምልካችሁ። እነዚያ ነገሥታቱ በእውነት አራዊት ነበሩ። ለነሱ ስጋቸውን የሚበሉ አራዊት በአደባባይ በሰይፍ አንገታቸውን እየቀሉ እየደበደቡ የኢየሱስ ክርስቶስን ስም ብቻ ስለተጠሩ በስሙ የተጠሉ ሆነው ነበር። ተከውኑ ጽሉዓነ በእንተ ስለ ስሜ ምን ያላችሁ ትሆናላችሁ? የተጠላችሁ ትሆናላችሁ ተብሎ ስለተነገረላቸው በስሙ ብቻ ተጠልተው ነበር። ስሙን ብቻ ስለመሰከሩ፣ ስለ ስሙ ብቻ ስላስተማሩ፣ አምላክነቱን ስለመሰከሩ ብቻ ይህን ሰማዕትነት ተቀብለው ነበር። በአደባባይ ይገርፏቸዋል። በአደባባያቸው ይገርፏቸዋል። ነገሥታቱ፣ መኳንንቱ፣ መሳፍንቱ የኔን ስም ስለተጠራችሁ ብቻ ይህን ያደርጉባቸዋል። ስለዚህ ወርቅ፣ ብር፣ ሽልማት ልታገኙ አትሄዱም። እንደ በጎች በምኖች መካከል በተኩላዎች መካከል ነው የምትሄዱት። ነገር ግን በእነሱ መካከል እንደምን ሁኑ ተብለዋል። ለ12 ደቀ መዛሙርት የተነገረው ቃል ለእነሱም ተመሳሳይ ነው። ነገር ግን ምን ሆኖ እንደ እባብ ልባሞች፣ እንደ ርግብ ደግሞ የዋሆች ሁኑ ተብለዋል። ብልህነት፣ አስተዋይነት ሁለቱ ተቃራኒ ይመስላሉ። ብልህነትና የዋህነት። የዋህነት ማለት ይሄ ሞኝነት ማለት ሳይሆን አስተዋይነት ጭምር ያለበት ማለት ነው። እንደሱ በጥበብ በየዋህነት ተመሩ፣ በማስተዋል ተመላለሱ። እነሱ ክፉን ሲያደርሱባችሁ እናንተም ደግሞ በክፉ አትቃወሙ ማለት ነው። ማስተዋል ማለት ይሄ ነው። ክፉን በክፉ አለመቃወም። ኢትትቃወሙ ለእኩይ በእኩይ፣ ክፉን በክፉ ምን አትበሉ አትቃወሙ ነው የሚለው መጽሐፍ። አትቃወሙ። ክፉን በክፉ ከተቃወምነው ክፋቱ ምን እያለ ነው የሚለው? እየቀጠለ እየበዛ ልክ እሳት ላይ ሌላ እሳት እንደመጨመር ማለት ነው። የክፋት ማጥፊያ መንገዱ ክፉን በበጎ መመለስ ነው። ለክፉ ሐሳብ፣ ለክፉ ተግባር በጎውን ነገር በጎውን ስራ ማሳየት ነው። ከዚያ ክፉ እየጠፋ ይሄዳል ማለት ነው። ስለዚህ ወደ ዓለም ስትሄዱ ይሄ ሁሉ ይደርስባችኋል። ለእናንተ የሚያስፈልገው ወንጌልን ብቻ ነው፣ እምነትን ብቻ ነው። በእኔ ስም መመስከር መናገር ነው። ይሄ ሁሉ አያስፈልጋችሁም አላቸው። አንዳንድ ጊዜ እኛን በቁሳቁስ ተተብትበን በጊዜያዊው ነገር ዓለም በሚያሳየን ነገር ተተብትበን ሰማያዊውን ነገር እንረሳዋለን አይደለም? ያው እንግዲህ ምድራውያን ስጋውያንን የሚያስፈልገን ነገር ይኖራል አይኖርም ማለት አይደለም። ግን ከነፍሳችን ይበልጣል አይበልጥም? ከእግዚአብሔር ይበልጣል አይበልጥም? የእኛን አካላችንን ሕይወታችንን በሕይወት እንድንቆይ እንድንንቀሳቀስ ካደረገው ከእሱ የሚበልጥ ነገር የለም። በማቴዎስ ወንጌል ምዕራፍ 6 ላይ እኮ በስፋት ተጽፏል ይሄ ነገር። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ስትመለከቱ ስለ ነፍሳችሁ ውስጥ ይላል። ስለ ነፍሳችሁ ውስጥ በምትበሉትና በምትጠጡት ትጨነቃላችሁ አይደለ የተባለው? ለምን ትጨነቃላችሁ? ነፍስ ከመብል ሰውነትም ደግሞ ከልብስ አይበልጥምን ይላል። የትኛው ነው የሚበልጠው?
ቅደም ተከተሉን መጠበቅ፣ ደረጃውንም መጠበቅ ያስፈልጋል። የትኛው ይበልጣል፣ የትኛው ደግሞ ያንሳል፣ የትኛው ይቀድማል፣ የትኛው ደግሞ ይከተላል ብሎ መመርመር ያስፈልጋል። ለእኛ ሕይወት፣ ለክርስቲያኖች ሕይወት የእኛ ሕይወት እንደ ሌሎቹ እንደ አሕዛብ አይደለምና ይላል ወንጌል። ስለዚህ ለነፍሳችሁ በምትበሉት በምትጠጡት፣ ለሰውነታችሁ ደግሞ ስለምትለብሱት አትጨነቁ ነው ዋናው ርዕስ። መጨነቅ አያስፈልግም። አታስቡ ማለት ሳይሆን አትጨነቁ። ጭንቀት፣ መጠበብ፣ ጠዋት ማታ መጨነቅ ሕይወታችንን ጭንቀት እንዲቆጣጠረው አትፍቀዱለት ነው። እውነት ነው። ሰውነት ከልብስ ነፍስም ደግሞ ከምን ይበልጣል? ከመብል ከመጠጥ ይበልጣል። ምክንያቱም አስቀድሞ የተሰጠው ምንድን ነው? ነፍስ ነው አይደለም? ነፍስ ነው። ወደፊትም ደግሞ በአካለ ነፍስ ነው የምንኖረው የምንቀጥለው። ስጋዊ ሕይወት እዚሁ ያልቃል። መብላት መጠጣቱ ያቆማል። ከዚያ በኋላ መድከም የለም፣ መታከት የለም፣ መስነፍ የለም። አዲስ አካል አዲስ ሕይወት የነፍስ ዓለም ነው የሚኖረው። ስለዚህ ይሄ ይበልጣል። ይህንን ፈልጉ ነው። ሰውነትም ደግሞ ከልብስ ይበልጣል። ከልብስ በፊት ምንድነው የተሰጠው? ሰውነት ነው። ከዚያ በኋላ ነው ልብሱ የተሰጠን። ስለዚህ አትጨነቁ ካለ በኋላ ምሳሌ ሰጥቶናል አይደለ? እነማን ተመልከቱ ነው? የሰማይ ወፎችን ተመልከቱ አይደለ የተባልነው? ስለ መብል ስለ መጠጥ የሰማይ ወፎችን ተመልከቱ። እነሱ ምን አይሉም? አይዘሩም፣ አያጭዱም፣ ከዚያስ በጎተራም አይከቱም። ነገር ግን ማን ይመግባቸዋል? የሰማዩ እግዚአብሔር ነው የሚመግባቸው። ምን ይላል ግን ወንጌሉ? የሰማዩ አባታችሁ ይላል። የሰማዩ አባታችሁ የኛ አባታችን ነው። ለእነሱ ፈጣሪያቸው፣ ለእኛ ግን ፈጣሪያችን ብቻ ሳይሆን አባታችን ምን ይላቸዋል? ይመግባቸዋል። ተመልከቱ፣ ይመግባቸዋል። የኛ ፈጣሪ የኛ አምላክ የኛ አባት ለእኛ ብቻ ሳይሆን የሚያስበው ለፍጥረቱ ሁሉ ነው። ለፍጥረቱ ሁሉ፣ ለአዕዋፉ፣ ለእንስሳቱ፣ ለአራዊቱ፣ ለሰማይም ለምድርም የሚያስብ አምላክ ነው። አባት ነው ያለን። ለነሱ ይመግባቸዋል አለ። ስለ ልብስ ደግሞ እነማን ተመልከቱ ነው የተባልነው? የሜዳ አበቦችን ተመልከቱ። እነሱ ምን አይሉም? አይደክሙም፣ አይፈትሉም። ነገር ግን እንደነሱ ሰሎሞን በዚያ ሁሉ ክብሩ ምን አላለም? አልለበሰም። ነገ እነሱ ወደ እቶነ እሳት ይጣላሉ። ዛሬ አምረው አብበው አሸብርቀው የተለያየ ህብረ ቀለማት ይዘው እናያቸዋለን። ነገ ደግሞ ወዴት ይጣላሉ? ወደ እቶነ እሳት ይጣላሉ፣ ይደርቃሉ። ስለዚህ እግዚአብሔር እነሱን ዛሬ አይተናቸው ነገ የሚጠፉትን እነዚህን የሜዳ አበቦች እንደዚህ አሳምሮ የፈጠረ ከሆነ ወይም ደግሞ በባህሪያቸው እንደዚህ እንዲሆኑ ከፈቀደ ለእናንተማ ምን ያህል ያስባል ነው። ለእኛ ለልጆቹ አባታችን ነው፣ እኛ ልጆቹ ነን። ስለዚህ ለእኛ ምን ያህል ያስባል። ስለዚህ እናንተስ ይሄ እንደሚያስፈልጋችሁ አባታችሁ ምን ይላል? ያውቃል። የእናንተ ጉዳይ ምንና ምኑ ነው? መንግስቱና ጽድቁ ነው። እሱን ፈልጉ ነው የተባለው። መንግስቱንና ጽድቁን አስቀድመን እንድንፈልግ እንድንሻ ማን ይርዳል? እግዚአብሔር አምላካችን በቸርነቱ ይርዳ። ስለዚህ ደቀ መዛሙርቱ ሐዋርያት 72ቱ አርድእት ወደ ዓለም ሲላኩ ይሄ አያስጨንቃችሁ፣ ለሰራተኛ ደመወዙ ምግቡ ይገባዋልና እሱን ማን ያዘጋጃል? እግዚአብሔር ያዘጋጃል። ሁሉን ያዘጋጀ ማን ስለሆነ? እግዚአብሔር። ሁሉን የሚያዘጋጅ እግዚአብሔር ስለሆነ እናንተ ስራችሁን ስሩ፣ እግዚአብሔርም ደግሞ ስራውን ይሰራል አላቸው። ወደ ዓለም ሄዱ፣ አሰማራቸው። ከዚያ በኋላ በገባችሁበት ቤት ሁሉ ሰላማችሁ ይሁን፣ ሰላምታ ስጡ። ምክንያቱም ወንጌል ምን ስለሆነ? ወንጌል የሰላም ወንጌል ስለሆነ፣ ወንጌል የሰላም ስለሆነ፣ ወንጌል ሰላምን የሚያመጣ ሰላምን የሚሰብክ ስለሆነ። ምክንያቱም በብሉይ ኪዳን ሕገ ኦሪት ዓይን ያጠፋ ዓይን ምን ይበል ይጥፋ ነው አይደለ? ጥርሱን ያወለቀ ጥርሱ ይውለቅ ይላል። ወንጌልስ ምን ይላል? ክፉውን በክፉ ምን አትበሉ አትቃወሙ ነው። ቀኝህን ለመታህ ግራህን ደግሞ ምን በል ስጥ ነው። ከዚህ የበለጠ ሰላም አለ? የለም። ወንጌል ሰላም ናት። ይህንን ሰላም ስጡ ነው ለዓለም። ስጡ፣ ስበኩ ካላቸው በኋላ ዋናው ነገር ደግሞ
ወበልዎሙ መንግሥተ እግዚአብሔር ቀረበት ኀቤክሙ፣ የእግዚአብሔር መንግሥት ወደ እናንተ ቀረበች በሉ። ቀረበች ብላችሁ ስበኩ። ዋናው ዓላማ ይሄ ነው። ዓለምን መለወጥ ማለት በኢኮኖሚ መለወጥ ማለት አይደለም። በቴክኖሎጂ መለወጥ ማለት አይደለም። የእነሱ ተግባር ይሄ አልነበረም። ዓለምን ለመንግሥተ ሰማያት ዜጎች ማድረግ፣ የዓለምን ሕይወት መቀየር ማለት ዓለም ጠፍቶ ነበርና ዓለም ከመንግሥተ እግዚአብሔር ወጥቶ ነበርና ወደ ቀደመ ማንነቱ፣ ወደ ቀደመ ቦታው፣ ወደ ቀደመ ክብሩ እንዲመለስ ለዚያ ማብቃት ላይ እነሱ ስራ። ያ ነው ተልእኳቸው። ትልቁ ተልእኮ ይሄ ነው። የእግዚአብሔር መንግሥት ወደ እናንተ ቀርባለች ብላችሁ ስበኩ፣ አስተምሩ። የእግዚአብሔር መንግሥት ቀርባለች፣ የእግዚአብሔር መንግሥት ቀርባለች፣ መንግሥተ ሰማያት ቀርባለች ማለት በተደጋጋሚ ይሄ ቃል ተጽፎ እናገኘዋለን። የእግዚአብሔር መንግሥት መንግሥተ ሰማያት ቀርባለች። ነሱስ መቀርበት መንግሥተ ሰማያት አሁን ዲያቆኑ ሲለው የነበረው ነው። መንግሥተ ሰማያት ቀርባለች እና ንስሐ ገቡ ይላል። መንግሥተ ሰማያት ምንድን ናት? የምትቀርብ ናት፣ የምትሸሽ ናት፣ የምትርቅ ናት። በዚሁ በሉቃስ ወንጌል ምዕራፍ 17 ቁጥር 20 ላይ ስትመለከቱ ፈሪሳውያን መንግሥተ ሰማያት መቼ ትመጣለች ብለው ጠይቀው ነበር። እንደ አንዲት ንግሥት ወይም ደግሞ ሰብአዊ ባህሪ ያላት አድርገው መንግሥተ ሰማያት መቼ ትመጣለች ብለው ጠይቀውት ነበር። መንግሥተ ሰማያት ነገ ወይም ዛሬ ከዚህ ወደዚያ ትመጣለች ብላችሁ አታስቡ። መንግሥተ ሰማያትሰ ነያ ማእከሌክሙ፣ መንግሥተ ሰማያት በየት ናት አላቸው? በመካከላችሁ ናት። መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያት ከዚያ ወደዚህ የምትመጣ የምትሄድ አይደለችም። መንግሥተ ሰማያት በመካከላችሁ ያለች ናት። ምን ማለት ነው? ለመንግሥተ ሰማያት የሚያበቃው ስራ በመካከላችን ነው። በመካከላችን ነው። የትም ሄደን ፈልገን የምናመጣው አይደለም። በደጃችን ነው፣ በቤታችን ነው፣ በእኛ ሕይወት ነው። የሚጠበቀው ምንድነው? ያንን መግለጥ ነው። መንግሥተ ሰማያት እኮ በአጠገባችን ያለውን የተቸገረውን ሰው መርዳት ነው፣ ሌላ አይደለም። መንግሥተ ሰማያት እኮ የታረዘውን በአጠገባችን የምናየውን ማልበስ ነው። መንግሥተ ሰማያት ማለት ሕይወታችንን መለወጥ፣ በጾም በጸሎት በንስሐ መለወጥ ማለት ነው። ይህ ደግሞ መካከላችን ነው ያለው። ይሄ ደግሞ እጃችን ነው። በእጃችን ያለውን ስራ ነው የምንሰራው። በእጃችን ያለውን ሕይወት ነው የምንኖረው። ይህን እንድንኖር ማን ይርዳል? እግዚአብሔር አምላካችን በቸርነቱ ይርዳል። መንግሥተ ሰማያት ልትሰጥ ቀርባለች። መንግሥተ ሰማያት እንግዲህ የምትሰጠው በሃይማኖት ነው። መንግሥተ ሰማያት የምትሰጠው በልጅነት ነው። ልጅነት ደግሞ የሚሰጠው በምንድን ነው? በሃይማኖት ነው። ሁለቱም አብረው የሚሄዱ ነገሮች ናቸው። መንግሥተ ሰማያት ያለ ልጅነት፣ ልጅነት ደግሞ ያለ ሃይማኖት ይገኛል? አይገኝም። እኛ የእግዚአብሔር ልጆች የሆነው በምንድን ነው? በምንድን ነው? ተናገሩ። በሥጋ ነው የእግዚአብሔር ልጆች የሆነው። የእግዚአብሔር ልጆች ነን ስንል ውሉደ እግዚአብሔር ነን ስንል የእግዚአብሔር ልጆች ነን ስንል በምንድን ነው? በጸጋ ነው። በጸጋ የእግዚአብሔር ልጆች የሆነው ደግሞ በሃይማኖት ስላመንን ነው። አይደለም? በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን ይላል? ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። ላመኑት ለተቀበሉት አምነን ማዳኑን፣ ትድግናውን፣ አምላክነቱን አምነን ስለመጣን የእግዚአብሔር ልጅ የመሆን ስልጣን ማን ሰጠን? እግዚአብሔር ሰጠን። ሀብተ ወልድና ስመ ክርስትና ተሰጠን። በ40ና በ80 ቀናችን ተጠመቅን። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት ወደ እሷ ሊገባ አይደለም ሊያያት አይችልም። በዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ የተሰጠው ትምህርት ነው። ወደ መንግሥተ ሰማያት መግባት አይደለም ማየት ራሱ ኢይሬእያ ለመንግሥት እግዚአብሔር፣ የእግዚአብሔርን መንግሥት ምን አይላትም? አያያትም ነው የተባለው። ስለዚህ የእግዚአብሔር ልጆች የመሆን ስልጣን የተሰጠን በምንድን ነው? በሃይማኖት ተሰጥቶናል። በሃይማኖት ተሰጥቶናል። በሃይማኖት ደግሞ ምን ተሰጥቶናል? ልጅነት ተሰጥቶናል ማለት ነው። በሃይማኖት ልጅነት ተሰጥቶናል። በልጅነት ደግሞ የእግዚአብሔርን መንግሥት ምን እንላለን? እንወርሳለን ብለን እናምናለን። አናምንም እንዴ? እናምናለን። እውነተኛ ልጆች ከሆን በትክክል ልጆቹ ከሆን በትክክል ደግሞ ምኖች ነን? ወራሾቹ ነን። ሐዋርያው ቅዱስ ጳውሎስ እንደተናገረው በሮሜ መልእክቱ ምዕራፍ 8 ቁጥር 17 ላይ ምን ይላል? እኛ ልጆቹ ከሆን
ደግሞ ምኖቹ ነን ይላል? ወራሾቹ ነን። ልጆቹ ያደረገን እኮ መንግስቱን እንድንወርሱለት እኮ ነው፣ ሌላ አይደለም እኮ። መንግስቱን እንድንወርስ ለእኛ ዓለም ከመፈጠሩ ጀምሮ ያዘጋጀውን መንግስት ያዘጋጀውን ርስት እንድንወርስ እግዚአብሔር ምኖቹ አድርጎናል? ልጆቹ አድርጎናል። እና ልጆቹ ያደረገን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ነገር ግን ልጅነት ምንድን ነው? እውነትም ልጆች ሆነናል። በ40 ቀን በ80 ቀናችን ተጠምቀናል። አምነን መተን ሊሆን ይችላል። ይሄ ብቻ በቂ ነው ወይ? ልጅነት ይሄ ብቻ ነው ወይ የሚለውን ማየት ያስፈልጋል። ዛሬም ልጆች ነን እያል በቤቱ በአባታችን ቤት ነን እያል ከልጅነት መንፈስ እንዳንወጣ ልንጠነቀቅ ያስፈልጋል። ልጅነት ምንድን ነው? ከልጅነት አልፈን እንደውም ሕፃንነት ያስፈልገናል እኮ አይደለም? ሕፃን መሆን አያስፈልግም ትላላችሁ? ሕፃናት ደስ አይሉም? እንደ ሕፃናት መሆን ወንጌል ምንድን ነው የሚለን? በማቴዎስ ወንጌል ምዕራፍ 18 ላይ ስትመለከቱ ደቀ መዛሙርቱ አንድ ጥያቄ ጠይቀው ነበር። በመንግሥተ ሰማያት የሚበልጠው ማን ነው? ከእኛ መካከል እያሉ ነው ደቀ መዛሙርቱ። በዘመነ ሥጋዌው ነው በሚያስተምርበት ጊዜ ቀረብ አሉና መምህራቸውን መምህር አሉት፣ በመንግሥተ ሰማያት የሚበልጠው ማን ነው? መኑ የአቢ በመንግሥተ ሰማያት ማን ይበልጣል ብለው ጠየቁት። ስለ መግባታቸው እኮ እርግጠኛ ሆነው ነው አይደለም? ማን ይበልጣል? እሱን ተከትለውማ እንዴት እርግጠኞች አይሆኑም? ማን ይበልጣል አሉት። እሱም ምን አላቸው? ስለ መብለጥ ስላለመብለጥ አይደለም የነገራቸው። ምክንያቱም ጥያቄያቸው ትክክል እንዳልሆነ በመልሱ ነው የምንረዳው። እገሌ ይበልጣል እገሌ አይበልጥም አላላቸውም። እውነት እላችኋለሁ ነው ያላቸው። መጀመሪያ አንድ ሕፃን ጠራና በመካከላቸው አቆመ። እውነት እላችኋለሁ እንደዚህ ሕፃን ካልሆናችሁ፣ እንደ ሕፃናት ካልሆናችሁ ወዴት አትገቡ? ወደ መንግሥተ ሰማያት መግባቱ የለም። መበላለጡ አይደለም መግባቱ ራሱ የለም። እንደምን ሆኖ? እንደ ሕፃናት ሆኖ። እንደ ሕፃናት ሆኖ ማለት ምን ማለት ነው? እንደዚህ ሕፃን ራሱን ያላዋረደ ወደ መንግሥተ እግዚአብሔር ወደ መንግሥተ ሰማያት አይገባም ነው የተባለው። ስለዚህ ሕፃንነት ማለት ራስን ማዋረድ ነው። ራስን ማዋረድ ቅር እንሰኛለን ራሳችን ስናዋረድ። ራስን ማዋረድ ማለት ምን ማለት ነው? ትሕትና ማለት እኮ ነው። በትሕትና መመላለስ ማለት ነው። በትሕትና ሕይወትን መምራት ማለት ነው። አለመታበይ ማለት ነው። ጾመኛ ነኝ፣ ጸሎተኛ ነኝ፣ አመስጋኝ ነኝ፣ ዘማሪ ነኝ፣ ሰባኪ ነኝ፣ አስተማሪ ነኝ፣ ካህን ነኝ፣ ቀዳሽ ነኝ ሳንል በትሕትና ማንን ማገልገል ነው? እግዚአብሔርን ማገልገል ነው። ዝቅ ብለን መታዘዝ ማለት ነው። ዝቅ ብለው የታዘዙትን ደግሞ እግዚአብሔር ምን ይላል? ከፍ ያደርጋል ማለት ነው። ከፍ ያደርጋል። እንደ ሕፃናት ካልሆናችሁ በመንግሥተ ሰማያት መበላለጡ ቀርቶ መግባት የለም። የሕፃናት አይምሮ ደስ ይላል። ሕፃናት ስትልኳቸው መሄድ ነው፣ መፍጠን ነው። ወዴት እንደሚሄዱ እንኳን አሁን ተጣልተው አሁን ይታረቃሉ። የዋህነት፣ ቅንነት፣ ቂም በቀል የለም በእነሱ። የዋህነትን፣ ቅንነትን፣ ታዛዥነትን፣ ትሕትናን እንድንማር ነውና የእነሱን ባህሪ በአካል ሕፃን እንድንሆን አይደለም፣ በባህሪ ነው፣ በቅንነት ነው፣ በየዋህነት ነውና እነሱን መስለን የመንግሥተ ሰማይ ዜጎች የመንግሥተ ሰማይ ልጆች እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ወበልዎሙ ቀርበት መንግሥተ እግዚአብሔር ሀቤክሙ፣ የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። የዛሬው መልእክት የዛሬው የወንጌሉ ቃል እንግዲህ የሚያስተምረን ይህንን ነው። የእግዚአብሔር መንግሥት ሁልጊዜ በመካከላችን እንደሆነች እንደቀረበች ሁልጊዜም ልንከተላት እሷ ሳትሆን እኛ ልንቀርባት፣ እኛ በመካከላችን ነው ያለችውና ሁልጊዜም በእጃችን ያለችውን በደጃችን ያለችውን በአጠገባችን ያለችውን መንግሥተ ሰማያትን እንዳናጣት፣ ይህም ማለት ለመንግሥተ ሰማያት የሚያበቃውን ስራ እንድንሰራ ሰርተንም መንግሥቱንና ጽድቁን እንድንወርስ እግዚአብሔር አምላካችን በቸርነቱ ይርዳን። በንስሐ ተመላልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱንና ጽድቁን እንድንወርስ የእግዚአብሔር አምላካችን ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳኑ ጸሎትና በረከት አይለየን። ይቆየን። ወስብሐት ለእግዚአብሔር።